በእርግጠኝነት ይሄ ጽንፈኛ ቡድን ቢፈርስ ከዚህ ከዚያ መረጃ የሚሰጥ ሰው ሚስጥሩ ስለሚወጣበት እንዲመጣ የማይፈልግ አመራር አለ። እዚህ በመምጣታችን የከፋው አመራር አለ። ደስተኛ የሆነ አመራር ግን አለ። ከምንም በላይ ሰላም የሚናፍቀው ከምንም በላይ ቤተሰቦቻችን እንዴት እንደሚንገላቱ እናንተ እዚህ ቁጭ ብላችሁ ነው። እኛ እዛ ስናያቸው ግን እናለቅሳለን። በስንት እንትን የተገነባ ትምህርት ቤት የምግብ ማብሰያ ሆኗል፣ ወድሟል። ስታየው ሁሉ ነገሮች ያሳዝናል። ሴት ህፃናት ተማሪዎች ያለ እድሜያቸው ተድረው መደፈርን ለመከላከል ያለ እድሜያቸው የተዳሩ አሉ። ማት ያንዳንዱ ስታየው አሁን እዚህ ያለው ምናልባት እኔ ችግሩን ለመናገር ፈርተው አይደለም። የመናገር ችግር ዝም ብሎ ታፍሶ እኮ ነው የገባ። ለምን እንደምትታገል ብትለው ያውቀው። እዚህ ያለው እንደውም ጎርመስ ያለ ነው። ኮማንዶ ተብሎ ስልጠና የገባውን ብታዩት ለጥይት የሚደረገውን ህፃናትና ወጣቶች ብታዩቸው ታዝናላችሁ። አያውቁትም፣ ለምን እንደገቡም አያውቁት። ለምን ትታገላለህ ስትለው እንጃ ይላል። እና በዛ ልክ እኔ ከዚህ ያሉ ችግሮች ያያያዝ ችግር አሁን ይሄ የጽንፈኛው ቡድን እየፈረሰ ወደዚህ ይመጣል። አያያዙ በደንብ ሆኖ መያዝ አለበት። የሥራ ዕድል መፈጠር አለበት። መጠናከር መቻል አለበት። ስለመጣ ብቻ መጥቷል የራሱ ጉዳይ መባል መቻል የለበት።